ራስሽ ላይ መሰከብ ብልት የለውም ብላለች። ስለዚህ ልጅ ወይኔ አይደለም ማለት እንዴት አስራገዝኳት ልጅ ወይኔ አይደለም የኔ አይደለም አካውንት ላይ በደካማ ነው ግን ይሄን ነገር ገና ታወጣብኛለህ። ሚስት እንዴት ያስተናግዳል? አይሻ ማን ያልሻቸው ደካማ ወንድ ልጅ ሚስት ያስተናግዳል? ሀቡ ያዳምጪኝ። እኔ ገንዘብሽን ላስመልስልሽ ነው የጠየቅሽኝ። አዎ ገንዘብ ነው የምፈልገው። ነገር ግን ዋሽቷል፣ ሀቡዬ ዋሽቷል። እኔ ከማንም ወንድ ጋር ግንኙነት የለኝም፣ ከማንም ወንድ ጋር። እንደገና ደግሞ ልጁን እንዲያስመረምርልኝ አድርጊልኝ። ልጁን ያስመረምር። እኔ በ2 ሚሊዮን ልሰጥ ቃል እገባለሁ። እስክሪንሾት አድርጉ፣ ድምጼን ቅዱ። 2 ሚሊዮን ልቀጥ። 2 ሚሊዮን ልጁ ካላደለ 2 ሚሊዮን እሰጣለሁ። አንዴ ተመለሰ አንተ ታሳክሚበታለሽ። አዎ እሰጣለሁ 2 ሚሊዮን። አትሊስት ኸይር ትሰራለች በዛው አስመርምረክላት። የእሱ ልጅ ካልሆነ 2 ሚሊዮን እሰጣለሁ ነው ያልሽው? አዎ 2 ሚሊዮን እሰጣለሁ። ይመርመር። በራሴ ሰው የራሱ ደም ይወሰድ፣ በራሱ ሰው የልጅ ደም ይወሰድ። ያው ይሄን ተማመናለሁ የእሱ ልጅ ለመሆኑ እያለች ነው። እኔ ያቀኛል። እስክሪንሾት አድርጌ ልክልሻለሁ። አነ ጊዜ አነ ሰዓቱ ስራለኝ እኔ እሺ በመነጋገር አዋ እንዲያሳበድሽኝ በምንም ጉዳይ ማውራት አልፈልግም። አካውንት ስጠኝ፣ ገንዘቡን አስገብቼ እዚሁ ደረሰኝና ሳላሳይ እያለ ነው። አለቀ። ስጭኝና ላይ አለቀ። ስፈልግ ለእኔ ላኪልኝ። እኔ ኃላፊነቱን ልውሰድ። ለእኔ አሁን ዋትሳፕ ላይ ላኪልኝ። እኔ ፎርዋርድ ላድርግለት አስገብቶ ለእኔ ላኪልኝ። እኔ እዚህ ጋር ደረሰኝ ላሳይ። ከዛ በቃ ብርሽ ብልጥ ያዘውን ይዞ ነው የሚያለቅሰው። ብርሽን ተረከቢና ከዛ ደግሞ ባልሽን ማስመለስ ከሆነ ፈልግ፣ ለባል ደግሞ ታለቅሻለሽ። መጀመሪያ ብርሽን ተቀበይ። እሺ ልላክልሽ። ጉድ ነው። 6600 ብር ነው ፈልገው፣ እሱን አልፈልገውም አለሽ። ካልፈለግሽው ሚስቱንም ጠርተሽ አናግሪልኝ ልትይኝ አይገባም። ለምን ትዳሬ ላይ ተደረበች ምናምን ብለሽ እኔ እንደውም የሚመለስኩላት መፋታታቸውን እራሱ አላውቅም ነበር። ሀቡዬ አንድ አዳምጪኝ። እኔ ሶሻል ሚዲያ እንዳወጣ ያደረገኝ በሞራል እንትን ብሎብኛል። ከፈታኝ በኋላ ባሌ አይደለም ምንም ሞራል ሊነካ አይችልም። ግሩፕ ከፍቶ በጓደኞቹ በተለያየ ግሩፕ ሴት መስሎ ይሰርበኝ ነበረ። የተለያየ ነገር ነበረ። ለመንኩት አታለመንኩት። ልልክ ነው ላኪ። መጀመሪያ ወሬሽን ትታሽ በቃ እናንተ ታወራላችሁ። እኔ ለሄር ስለሆነ አካውንት ላኪልኝ። ብርሽ ነው። እኔ አልፈልግሽም። ስፈልግ ሌላ ሰው የፈለግሽው መሆን ትችላለሽ። የፍቺ ወረቀት ሀቢባ ልኬልሻለሁ። መቼም ሸሪዓ ፍርድ ቤት ጉቦኛ ነው ወይንም የሆነ ነገር ነው የምትረኝ ከሆነ አላውቅም። ሀብሩ ወረዳ ሙሉ ጉቦኛ ነው ካለች ልኬልሻለሁ። የፍቺ ወረቀቱን እዩ። እሺ መዝገቡ የቀረበው ለውሳኔ ነው። ለዚህ ውሳኔ መነሻ የሆነው አመልካች በቀን 11/2018 ፍቺ እንዲጸድቅልኝ በማለት ጽፎ ያቀረበው አቤቱታ ሲሆን ሸሪዓ ፍርድ ቤቱ የአመልካች ምስክሮችን የምስክርነት ቃል በቀን 11/10/2018 በዋለው ችሎት የተቀበለ ሲሆን ሁለቱም ምስክሮች ግራና ቀኝ ባልና ሚስት መሆናቸውን የመሰከሩ ስለሆነ አመልካች ተጠሪን በቀን 28/12/2016 አንድ ፍቺ የፈታ መሆኑን በችሎት ስላመነ በግራ ቀኙ መካከል የሰው ጋብቻ በቡሉጉል መራም ኪታብ አቡ ዳውድ በገደሉት መሰረት ፈርሷል ሲል የሀብሩ ወረዳ ሸሪዓ ፍርድ ቤት ውሳኔ ሰጥቷል። ትዕዛዝ ሚሰጥ ማተም አለ። ኦኬ ሀቡ መረጃውን ከሌላ ወንድ ጋር ግንኙነት እንዳለ መረጃውን ያንጣልኝ። መረጃ ጠይቂልኝ ሀቡዬ። ወንድ ጋር ግንኙነት አላት ብሏል እንዴ? አዎ ወንድ ጋር አጣርቼ መጥቻለሁ። ማን ያንጣ መረጃውን? ሀቡዬ መረጃ ጠይቂልኝ አንዴ በእናትሽ። መጀመሪያ ብርሽ እንቀበልና ከዛ በኋላ ትደርሽበታለሽ። አዎ መረጃ ያንጣ ከሌላ ወንድ ጋር ግንኙነት። እኔ የምልሽ ብርሽ እጅሽ እንዲገባ እንዴ? መጀመሪያ ብርሽ እጅሽ ይግባ ሀቡ። በምክንያት እንዳይኖርሽ ነገር መጀመሪያ ብርሽ እጅሽ ይግባ። ቆይ ደረሰኝ እጃችን ይግባ፣ የሚቀጥለው ይቀጥላል። ምን ሆነሽ ነው? እሺ ሀቡ እሱ እስከሚያስተላልፍ ድረስ እኔ ያዋሽብኝ ነገር ደረሰኝ ሳለ ምንም ነገር ተንፈሰሽ ነገር እንዲበላሽ አልፈልግም። መጀመሪያ ብርሽ እጅሽ ይግባ፣ ከዛ ምትይው እንዲያድር። እሺ ግን ዋትስአፕ ላይ የላኩልሽን ቴክስቶች ያቸው ምን ያደርግልኛል? እኔ ቤት የመጣሽው ብርሽን ፈልገሽ ነው አይደል? አዎ ሀቢባ ብሬን ብለሽ ነው የመጣሽው። ስለ ብርሽ ብቻ ነው የጠየቁልሽ። ስለ እናንተ እኔ ስለ ብርሽ ብቻ ነው የጠየቁልሽ። ብርሽ ሀቅሽ ዳብሽ እንዲሰጥሽ ብቻ ነው የጠየቁልሽ። ሌላ ምንም ሚስት ሳይት ሴት ስለመደረጉ ስለምኑ ምን አገባኝ። ሀቡዬ ካነሳው እና እኔ የእሱ ልጅ ከሌላ ወንድ ግንኙነት አላት አለኝ እኮ እንደተፋታችሁ ሳላቅ ማሪ ሀዋዬ እንደተፋታችሁ ሳላቅ እስልምና 4 ይፈቅዳል አይደል ወይ? አውቃለሁ እንዳገባክ። የችኛዋ ሚስት ፈቃደኛ ከሆነች ታረቁ ብዬ አልኩኝ። እንደተፋታችሁ ሳላቅ የተፋታ ድጋሚ በእስልምና መመለስ አይችልም መሰለኝ አይደል? ወይ ከ3 ወር በኋላ ምናምን ነው መሰለኝ አላውቅም። ብቻ እሱን ጠለቅ ብዬ ስለማላቅ እንደተፋታችሁ በፍርድ ቤት ሳላቅ የፍቺ የፍርድ ቤት ወረቀቱን የሸራ ፍርድ ቤቱን አሁን ነው የላከልኝ። እንደተፋታችሁ ሳላቅ ታረቁ አልኩኝ። ከዛ ውጭ ግን እኔ በእናንተ
አያገባኝም። ገንዘብሽን አስገብቶ ደረሰኝ አቡዬ እሱን እኮ አስጨርሰሽዋል። እሱን አስጨርሽኝ። ድምፄን ሴት ነኝ እናት ነሽ። የእናትነትን በሱ ምክንያት ከልጄ ነጥሎኛል። አስጨርሽኝ። ከዛ የባልና ሚስቱ ገበና ከዛ ይላሉ። ከዛም በኋላ እኮ አስጨርሽኝ አቡዬ። እሺ አውሪ። ሪሲት ልኬልሻለሁ። አንዴ እኔ ሪሲት ልኬልሻለሁ። አንዴ ታወሪያለሽ። ያው እሺ ብሩ መግባቱ እንዴት ነው የምታረጋግጪው? 6500 ድርሃም አስገብቶ ደረሰኝ ልኳል። ይኸው እሺ እንዴት ነው የምታረጋግጪው? የአካውንቱ ባለቤት ጋር ደውይና ብሩ ገብቷል ወይ በይልኝ። የራሴ ነው ሜሴጅ ገብቶኛል በይና ጋር አልተሰጠኝም እንዳትዪ እኮ ነው ሜሴጅ መግባቱን ንገሪኝ። እንዴ እኮ እየጠበኩ ነው። እስካሁን ሜሴጅ አልገባም። እሺ ሜሴጅ ሲገባልሽ ነው ብሩ ገብቷል የሚለውን ነገር የምናረጋግጠው። ያው ነው የማይገባው አፕሊኬሽን ገብታ ትይና ትየው እንዴ አውቶማቲክ ነው ገብተሽ ይማሪ። እኔ በኋላ አይገባም። ደረሰኝ ነው ሀቡዬ ዳውን እኮ ይመጣል። ሀቡዬ ዳውን እንትን ይመጣል፣ ሜሴጅ ይመጣል። ሀዋዬ ስለ ብሩ እንጨርስና ወደሚቀጥለው እንደሌል አንዴ ጊቢና አፕሊኬሽን ጊቢና ብርሽ መግባቱን ስክሪንሻት ላኪ። 500 ድርሃም የሚያክል ትልቅ ብር ስለ ብሩ ትተሽ ሌላ ወሬ ታወሪያለሽ። ብሬ ብለሽ ነበር ስታልሽ የነበረው አሁን ብሩ ትተሽ ሌላ ወሬ እንዳገኘኝ እኔ ቁጥብ ሴቱን እኔ እንዳገኘኝ አሁን የምትፈልጊው አህመድ እኔ አቡዬ ይቅርታ ልተንፍስ ታሪክ አቡዬ ታሪኩ ይመስክር። አቡዬ ስለዋሽብኝ ነው። አቡዬ ሌላ ሚስት አግብቷል። አንቺ ብርሽን ይስጥሽ በቃ። ደካማ ነው ግን ይህን ነገር ገና ታወጣብኛለች። ያስተናግዳል። አይሻ ማን ያልሻቸው ደካማ ወንድ ያስተናግዳል። እኔ ገንዘብሽን ላስመልስልሽ ነው የጠየቅሽኝ። ገንዘቤን ነው የምፈልገው። ነገር ግን ዋሽቷል፣ ሀቡዬ ዋሽቷል። እኔ ከማንም ወንድ ጋር ግንኙነት የለኝም፣ ከማንም ወንድ ጋር። እንደገና ደግሞ ልጁን እንዲያስመረምርልኝ አድርጊልኝ። ልጁን ያስመርምር። እኔ ሁለት ሚሊዮን ልሰጥ ቃል እገባለሁ። እስክሪንሾት አድርጉ፣ ድምፄን ቅዱ። 2 ሚሊዮን ልከች ልጁ ካላደለ 2 ሚሊዮን እሰጣለሁ። ህፃን ታሳክሚበታለሽ? አዎ እሰጣለሁ። 2 ሚሊዮን አትሊስት ኸይር ትሰራለች። በዛው አስመርምረክላት ድምፄን ቅዱ። የእሱ ልጅ ካልሆነ 2 ሚሊዮን እሰጣለሁ ነው ያልሽው? አዎ 2 ሚሊዮን እሰጣለሁ። ይመርመር። በራሴ ሰው የራሱ ደም ይወሰድ፣ በራሱ ሰው የልጅ ደም ይወሰድ። ተማመናለሁ የእሱ ልጅ ለመሆኑ እያለች ነው። እኔ ያገኛል። እስክሪንሾት አድርጌ እልክልሻለሁ። ሀነ ጊዜ ሀነ ሰዓቱ መነጋገር አዋ እንዲያሳበችኝ በምንም ጉዳይ ማውራት አልፈልግም። አካውንት ስጠኝ፣ ገንዘቡን አስገብቼ እዚሁ ደረሰኙን አሳይ እያለ ነው። ስጭኝና ላይ ያለቀ ስፈልግ ተልኮለታል እኮ ለእኔ ላኪልኝ። እኔ ኃላፊነቱ ልውሰድ። ለእኔ አሁን ዋትሳፕ ላይ ላኪልኝ። እኔ ፎርዋርድ ላክለን አስገብተው ለእኔ ላክልኝ። እኔ እዚህ ጋር ደረሰኙን ላሳይ። ከዛ በቃ ብርሽ ብልጥ ያዘውን ይዞ ነው የሚያለቅሰው። ብርሽን ተረከቢና ከዛ ደግሞ ባልሽን ማስመለስ ከሆነ የምትፈልጊው ለባል ደግሞ ታለቅሻለሽ። መጀመሪያ ብርሽን ተቀበይ። እሺ ልላክልሽ። ጉድ ነው። 6600 ብሬ ነው የምፈልገው። እሱን አልፈልገውም አለሽ። ካልፈለግሽው ሚስቱንም ጠርተሽ አናግሪልኝ ልትይኝ አይገባም። ለምን ትዳሬ ላይ ተደረበች ምናምን ብለሽ እኔ እንደውም የመለስኩላት መፋታታቸውን እራሱ አላውቅም ነበር። ሀቡዬ አንድ አዳምጪኝ። እኔ ሶሻል ሚዲያ እንዳወጣ ያደረገኝ በሞራል እንትን ብሎብኛል። ከፈታይ በኋላ ባሌ አይደለም ምንም ሞራል ሊነካ አይችልም። ግሩፕ ከፍቶ በጓደኞቹ በተለያየ ግሩፕ ሴት መስሎ ይሰርበኝ ነበረ። የተለያየ ነገር ይለኝ ነበረ። ለመንኩት ልልክ ነው ላኪ። መጀመሪያ ወሬሽን ትተሽ በቃ እናንተ ታወራላችሁ። እኔ ለህር ስለሆነ አካውንት ላኪልኝ። ብርሽ ነው። እኔ አልፈልግሽም። ስፈልግ ሌላ ሰው የፈለግሽው መሆን ትችያለሽ። የፍቺ ወረቀት ሀቢባ ልኬልሻለሁ። መቼም ሸሪዓ ፍርድ ቤት ጉቦኛ ነው ወይንም የሆነ ነገር ነው የምትለኝ ከሆነ አላውቅም። ሀብሩ ወረዳ ሙሉ ጉቦኛ ነው ካለች ልኬልሻለሁ። የፍቺ ወረቀቱ እዩ። መዝገቡ የቀረበው ለውሳኔ ነው። ለዚህ ውሳኔ መነሻ የውሃ መልካች በቀን 11 ፍቺ
እንዲጸድቅልኝ በማለት ጽፎ ያቀረበው አቤቱታ ሲሆን ሸሪዓ ፍርድ ቤቱ የአመልካች ምስክሮችን የምስክርነት ቃል በቀን 11/10/2018 ዓ.ም በዋለው ችሎት የተቀበለ ሲሆን ሁለቱም ምስክሮች ግራና ቀኝ ባልና ሚስት መሆናቸውን የመሰከሩ ስለሆነ አመልካች ተጠሪም በቀን 28/12/2016 ዓ.ም አንድ ፍቺ የፈታ መሆኑን በችሎት ስላመነ በግራ ቀኙ መካከል የሰው ጋብቻ በቡሉጉል መራም ኪታብ